በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። ከሰኔ 25 እስከ መስከረም 25 ያለው ወቅት ዘመነ ክረምት በመባል ይታወቃል። እግዚአብሔር በእኛ እንደሚኖር የምናውቅበት 5 ነገሮችን እነግራችኋለሁ። ቤተ ክርስቲያን ደርሳችሁ ስትመለሱ ወደ ቤታችሁ በረከት ይዛችሁ ነው የምትገቡት ወይስ በረከታችሁን አፍስሳችሁ ነው የምትመለሱት? ሰላም የእግዚአብሔር ቤተሰቦች እንዴት አላችሁ? በዜና ሰማያት እየተዘጋጀ የሚቀርብላችሁ አስተማሪ ቪዲዮዎች ናቸው። ከመጀመሪያው እስከ መጨረሻው እንድትከታተሉ በእግዚአብሔር ስም እናሳስባለን። በጣም ትልልቁም ነገርን ስለምታገኙበት ማለት ነው። ቀጥታ ወደ ቪዲዮ። ቤተ ክርስቲያን ደርሳችሁ ስትመለሱ ወደ ቤታችሁ በረከት ይዛችሁ ነው የምትገቡት ወይስ በረከታችሁን አፍስሳችሁ ነው የምትመለሱት? እነዚህን 2 ስህተቶች የምትፈጽሙ ከሆነ ምንም አይነት በረከት ከቤተ ክርስቲያን ወደ ቤታችሁ ይዛችሁ እንደማትመለሱ ማወቅ አለባችሁ። የመጀመሪያውና ዋነኛው ነገር አንዳንድ ሰዎች አላችሁ ቤተ ክርስቲያን ስትገቡ ልክ እንደ መኖሪያ ቤታችሁ ድንብር እያላችሁ ዘው ብላችሁ የምትገቡ ማለት ነው። ከዚያ ይልቅ ማድረግ ያለባችሁ ገና በሩ ላይ እንደደረሳችሁ ነጠላችሁን ትዕምርተ መስቀል አጣፍታችሁ ገጻችሁን በትዕምርተ መስቀል በስላሴ ስም አማትባችሁ በጥንቃቄና በፍርሃቱ ናችሁ ድምጻችሁን ቀንሳችሁ እየጸለያችሁ ነው ወደ ቤተ መቅደሱ መዝለቅ ያለባችሁ። ስልክም ከያዛችሁ ስልካችሁን ገና በሩ ላይ ለማጥፋት ያለባችሁ። ስልክን በተመለከተ ውድ ኦርቶዶክሳውያን የተዋህዶ ልጆች እንደ ወደ ቤተ ክርስቲያን ስትመጡ ባትይዙ ይመረጣል። ከያዛችሁ ደግሞ ማጥፋት ያለባችሁ ገና በሩ ላይ ስትደርሱ ነው። ቅዳሴ ሊጀመር ሲል ጸሎት ልትጀምሩ ስትሉ ውስጥ ገብታችሁ እናጠፋለን ብትሉ ወይ የተደወለ ስልክ ልታዩ ትችላላችሁ፣ ወይ የተላከ ሜሴጅ ልታዩ ትችላላችሁ። በዚህ ሰዓት ልባችሁ ይከፈላልና በአንድ ልብ ሆናችሁ ተረጋግታችሁ ከእግዚአብሔር ጋር እንዳትገናኙ ይሆናልና ስልካችሁን ገና በር ላይ ነው ማጥፋት ያለባችሁ። ሌላው ሁለተኛው ስንወጣ ገና በሩን ሳንለቅ በረከታችንን የምናፈስ ሰዎች አለን። ይሄም ምንድነው ቢባል ለእግዚአብሔር በምስጢር የነገርነውን የተሳልነውን ስዕለት ሳይቀር ለጓደኞቻችን የምናወራ ሰዎች አለን። ይሄ መሆን የለበትም። ልክ አንዳንዶቻችሁ አላችሁ ድምጻችሁን ከፍ አድርጋችሁ እየሳቃችሁ እየተጨዋወታችሁ ከቤተ ክርስቲያን ቤት ድረስ የምትደርሱ ማለት ነው። ከቤተ ክርስቲያን ከጸሎት የሚመለስ ሳይሆን ከሰንበት ያዳራሽ የምትወጡ ነው የምትመስሉት። መቼም ከሰንበት ያዳራሽ የሚወጣ ሰውና ከጸሎት የሚመለስ ሰው አንድ አይደለም። ከሰንበት ያዳራሽ ዳቦ ጠላ ጠጥተን ጠግበን ስንወጣና ከጸሎት ስንመለስ ልዩነት አለው። ከጸሎት ከቅዳሴ ስትመለሱ ለእግዚአብሔር የነገራችሁትን ነገርና የተሳላችሁትን ስዕለት እያሰላሰላችሁ ቤታችሁ ደርሳችሁ ልብሳችሁን ቀይራችሁ እህል ውሃ እስከምትቀምሱ ድረስ ለእግዚአብሔር የነገራችሁትን ነገር እያሰላሰላችሁ ከማንም ጋር ሳትነጋገሩ ቤታችሁ ብትደርሱ የተመረጠ ይሆናልና የሥላሴ ቸርነት የመብራን የድንግል ማርያም በረከት ረድኤት ከሁላችን ጋር ይሁን። ከሰኔ 25 እስከ መስከረም 25 ያለው ወቅት ዘመነ ክረምት በመባል ይታወቃል። እናት ቅድስት ኦርቶዶክስ ተዋህዶ ቤተክርስቲያናችን ስንዱ እመቤት የጸጋ ግምጃ ቤት እንደመሆኗ መጠን ዓመቱን በ4 አብይ ክፍል ከፍላ ታስተምረናለች። ይህ ማለት ምን ማለት ነው ሲባል ከመስከረም 25 እስከ ታኅሳስ 25 ያለው ወቅት ዘመነ መጸው ይባላል። ይህ የነፋስ ጊዜ ነፋስ የሚበረታበት ወቅት ነው። ከታኅሳስ 25 እስከ መጋቢት 25 ያለው ደግሞ ዘመነ ሐጋይ በመባል ይታወቃል። ይህም የበጋ ወቅት ነው። ገበሬዎች አባቶቻችን ሰብላቸውን ከዱር ሰብስበው ወደ ቤት የሚያስገቡበት ወቅት ነው። ከመጋቢት 25 እስከ ሰኔ 25 ያለው ደግሞ ጸደይ በመባል ይታወቃል። ይህ ወቅት የበልግ ወቅት ነው። ከሰኔ 25 እስከ መስከረም 25 ያለው ደግሞ ክረምት በመባል ይታወቃል። ክረምት የሚለው ቃል ከርመ ከረመ ሰነበተ ከሚለው የግዕዝ ቃል የተገኘ ሲሆን መክረምን መሰንበትን ብዙ መቆየትን የሚያመላክት ነው። መዝነምን መፍሰስንም የሚያመላክት ቃል ነው። ይህ ወቅት በአጠቃላይ ክረምት ማለት ነው። ዘር የሚዘራበት፣ የተዘራው ሁሉ የሚበቅልበት፣ የደረቀው ሁሉ የሚለመልምበት፣ ምድር በልምላሜ የምታጌጥበት፣ ሰማይ በደመና የሚሸፈንበት፣ ተራሮችና ኮረብቶች በጉም የሚከለሉበት ወቅት ነው። ገበሬ ያለውን ሁሉ ከጎተራው አሟጦ ለምድር አደራ የሚሰጥበት ወቅት ነው። ታዲያ በዚህ ሰዓት ጠሉን ስናይ እግዚአብሔር በረከቱ ብዙ መሆኑን፣ ዝናሙን ስናይ ደግሞ ምሕረቱ ብዙ መሆኑን የምንገነዘብበት ወቅት ነው። በዚህ ወቅት
በአጠቃላይ የሚቀደሰው ቅዳሴ፣ የሚዘመረው የቅዱስ ያሬድ መዝሙር፣ የሚነበቡት ቅዱሳት መጻሕፍት ሁሉ ስለ መብረቅ፣ ስለ ነጎድጓድ፣ ስለ ዝናም፣ ስለ ወንዞች መሙላት፣ ስለ ደመና፣ ስለ ጉም የሚነገርበት ወቅት ነው። እናት ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ እነዚህ ስታስተምር ከነዚህ ጀርባ ዓላማዋ እግዚአብሔርን ማሳየት ነው። ስለ መብረቅ ስታስተምር መብረቅ ፈጣን ነው፣ እግዚአብሔር አምላክም ፈጣን ነው። ሲለምኑት ፈጥኖ የሚሰማ አምላክ ነው። ስለ ነጎድጓድ ስታስተምር ነጎድጓድ አስፈሪ ነው፣ እግዚአብሔር አምላክም በመለኮቱ ግሩም አስፈሪ አምላክ ነው። ስለ ደመና ስታስተምር ደመና ባለ ግርማ ነው፣ እግዚአብሔር አምላክም በባህሪው ክቡር የሆነ ግርማ ያለው አምላክ ነው። ስለ ወንዞች መሙላት፣ ስለ ዝናብ መዝነብ፣ ስለ ውሃዎች መፍሰስ ስታስተምር ደግሞ እግዚአብሔር አምላክ በምህረቱ ባለጠጋ ይቅር ባይ መሐሪ ቸር ርኅሩህ አምላክ መሆኑን ማሳየት ነው። ስለ ዘር ስታስተምር ይህ ዘር የሚዘራበትም ወቅት ነው። ስለ ዘር ስታስተምረን ደግሞ እኛ ክርስቲያኖች ከሞት በኋላ ትንሣኤ እንዳለ ሕይወት እንዳለን ዳግም በሕይወት እንደምንኖር ከመቃብር በኋላም ሕይወት እንዳለ እያስተማረችን እየነገረችን ነው። ይህ ዘመነ ክረምት በአጠቃላይ ስለ እግዚአብሔር መግቦት የምናስብበት፣ የምናመልክበት፣ የምናመሰግንበት ወቅት ነው። ለዚህ ጊዜ ያደረሰን ቸሩ አጋዕዝተ ዓለም ሥላሴ ስሙ የተመሰገነ ይሁን። የክረምቱን ወቅት አልፈን ደግሞ ለጽጌ ለመድረስና እግዚአብሔርን በጽኑ ለማመስገን ያብቃን። የሥላሴ ቸርነት የእናታችን የወለላይቱ የእመብርሃን የንጽሕት ቅድስት ድንግል ማርያም በረከቷ ረድኤቷ ከሁላችን ጋር ይሁን። እግዚአብሔር በእኛ እንደሚኖር የምናውቅበት 5 ነገሮችን እነግራችኋለሁ። መቼም ቢሆን እግዚአብሔር መንፈስ ቅዱስ በውስጣችን ሲኖር ነው መልካም ስራዎችን መስራት የምንችለው። ስለዚህ ረድኤተ እግዚአብሔር እንዳልተለየን እግዚአብሔር መንፈስ ቅዱስ በውስጣችን እንዳለ የምናውቅባቸው 5 ነገሮችን እነግራችኋለሁ። እናንተም በሚገባ ታደምጣላችሁ። የመጀመሪያው እግዚአብሔር ከእኛ ጋር እንዳለ የምናውቅበት ለኃጢአት ጥላቻ ሲኖረን ነው። ይህም ማለት በፊት ምንም ሳይመስለን የምንሰራው ኃጢአት ዛሬ ላይ ግን የሚመረን ፈጽሞ የሚያስጠላንና የሚጎመዝዘን ከሆነ ኃጢአት በቃኝ ብለን ምኞታችን ቆርጠን ከጣል እግዚአብሔር ከእኛ ጋር አለ። ሁለተኛው ጸሎት ለመጸለይ፣ ቅዱሳት መጻሕፍትን ለማንበብ፣ ቃለ እግዚአብሔር ለመስማት ጥማት ሲኖረን ነው። ለምሳሌ ዘፈን ስንሰማ የሚጣፍጠን፣ ፊልም ስናይ የምንነቃቃ፣ ኳስ ስናይ የምንፈነጥዝ፣ ቃለ እግዚአብሔር ሲነገረን ቅዱሳት መጻሕፍትን ስናነብ የምናዛጋ እንቅልፍ የሚለን ከሆነ ረድኤተ እግዚአብሔር ተለይቶናልና መጸለይ አለብን። ስለዚህ ቅዱስ ቃሉን ለመስማትና ቅዱሳት መጻሕፍትን ለማነብ ጥማቱ ካለን እግዚአብሔር ከእኛ ጋር አለ። ሶስተኛ የመንፈስ ፍሬ ስናይ፣ ይህም ማለት የመንፈስ ፍሬ ፍቅር፣ ሰላም፣ ደስታ፣ ትዕግስት፣ ቸርነት፣ ታማኝነት፣ በጎነት፣ ራስን መግዛት ካለን እግዚአብሔር ከእኛ ጋር አለ። ረድኤተ እግዚአብሔር አልተለየንም። አራተኛ ምንም ጊዜ በሁኔታዎች የማይቀየር በውስጣችን የሚሰማን ሰላም፣ የህሊና እርካታ ካለን። አስተውሉ፣ ሰላም ማለት አካባቢያችን ሰላም ስለሆነ የሚሰማን ሰላም ሳይሆን ምድር ብትናወጥ ሀገር ቀውጢ ቢሆን የኛ ህሊና ግን ሰላም ከሆነ እግዚአብሔር መንፈስ ቅዱስ በውስጣችን አለ። አምስተኛ እግዚአብሔርን የማስደሰት ፍላጎት ሲኖረን ምን ሰርቼ እግዚአብሔርን ላስደስተው እያል ሁልጊዜ ሐሳባችን ይህ ከሆነ፣ ለምሳሌ ሰዎችን ስንረዳ በራሳችን ሰዎችን ለመርዳት ብለን ሳይሆን በሰዎች ውስጥ ክርስቶስን ስላየን መሆን አለበት። ስለዚህ እነኚህን 5 ነገሮች ወይም 5 ምልክቶች በህይወታችሁ ካያችሁና ከተመለከታችሁ ረድኤተ እግዚአብሔር አልተለያችሁም። እግዚአብሔር መንፈስ ቅዱስ በውስጣችሁ ስላለ ደስ ይበላችሁ። እግዚአብሔርንም አመስግኑ። የሥላሴ ቸርነት የእናታችን የእመብርሃን የንጽሕት ቅድስት ድንግል ማርያም በረከት ረድኤት ከሁላችን ጋር ይሁን። ምራቃችሁን እጃችሁ ላይ እንትፍ ብላችሁ መቀባት በቂ ነው። አፈቅረከ እግዚኦ በኃይልከ ለምንድን ነው የሚጠቅመው ካላችሁ ከሰው ጋር ፍቅር ሆነን እንድንኖር እንድንዋደድ፣ ሰው ሁሉ ፊቱን እንዳይመለስብን ነው፣ ሲያየን ደስ እንድንለው ነው። አዎ
አፈቀረከ እጅግ በጣም መቀባት ማለት። ቆይ ለህዝቡ ምን እያስተማራችሁ ነው? አባቶቻችን 318ቱ ሊቃውንት በዚህ ዕለት ከዚህ እስከዚህ መዝሙረ ዳዊትን ድገሙ ብለው በዕለት ከፋፍሎ ያስቀመጡትን ከዛ ማሳነሳችሁ በዕለት ሰላም ካጣ እቺን፣ ጤና ካጣ እቺን፣ ራስን ከፈለጠ እቺን፣ ሆድን ከቆረጠ እቺን እያላችሁ ድገሙ እያላችሁ በዚህ ልክ ቃል እግዚአብሔርን እንደ ቅርጫ መከፋፍሉትና ክርስቲያኑን ሰነፍ የምታደርጉት ለምንድን ነው? መዝሙር 3ን ለዚህ፣ መዝሙር 15ን ለዚህ፣ መዝሙር 17ን ለዚህ፣ ያውም ደግሞ ውሃ ካላገኛችሁ በምራቅ ፊታችሁን አሽታችሁ በዚህ ልክ ለምንድን ነው ግን መውረድ የፈለግነው? ሰውም ደግሞ ሰነፍ ስለሆነ በዚህ ልክ እናንተን ይቀባበልና እናንተ የምትሉትን ያደርጋል። መዝሙረ ዳዊት በቀናት በዕለታት ተከፋፍሎ ተቀምጧል። አንድ ክርስቲያን እነሱን የመርገም ግዴታዎች አሉበት። ክርስቲያኑ ግን ያንን እንኳን እንዳይደግም ሰነፍ እያደረጉት ይሄ ችግር ከመጣብህ ለዚህ ችግር ይሄን መዝሙረ ዳዊት ድገምበት እያሉ እያስጣሉት ይገኛሉ። ይወላችሁ በአባቶቻችን በቅዱሳን ታሪክ ላይ እንዳገኘ ነው በአባ ሙሴ ጸሊም ገዳም የሚኖሩ ሁለት መነኮሳት ነበሩና አባ ሙሴ ጸሊምን መመልከትና ማየት ይሹ ነበረ። በጣም ይጓጉ ነበረና አንድ ቀን ሰይጣን በአባ ሙሴ ጸሊም ተመስሎ መጣ። ስለዚህ ጸሎትን ስትጸልዩ ይሄንን ጸልዩ፣ ይሄንን አታድርጉ፣ ሚስት አግቡ። መነኩሴ ናቸው እኮ አብርሃም እኮ አግብቷል፣ ቅዱስ ዳዊት አግብቷል። እናንተ ደግሞ ሳታገቡ ለምን ትኖራላችሁ? ከቅዱስ ዳዊት ከቅዱስ አብርሃም ትበልጣላችሁ እንደ እያለ ያ ሰይጣን በጎ ምክር አስመስሎ ክፉ ምክር መከራቸው። በዚህንም ጊዜ በቤተክርስቲያናችን ውስጥ በጎ ምክር አስመስለው ያንን ትልቅ ጸጋ አስጠለውን ክፉ ምክር የሚመክሩ ብዙ ሰዎች አሉ። ምንኩስና ትልቅ ጸጋ ሆኖ ሳለ ያሉበት ላይ ጸንቶ እንዲቆዩ መምከር ሲገባው ያ ሰይጣን ግን አባ ሙሴ ጸሊምን ተመስሎ አግቡ ብሎ መከራቸው። ማግባት ክፉ ሆኖ አይደለም፣ ግን የመነኮሱበትን ማጽናት በጎ ነው። ስለዚህ ሰው ደግሞ አባቶቻችን ቅዱሳን ሰለስቱ ምዕት ያስቀመጡትን 150 ዳዊት ከፋፍሎ መርገም እየቻለ ከ150 ለራሱ አሳንሶ ከዛ መካከል ደግሞ አንድ ዳዊት ብቻ መርጦ እንዲደግም በጎ ምክር አስመስለው ክፉ ነገርን የሚመክሩ እንደዚህ አይነት ሰዎች ብዙ ናቸው። ስለዚህ ተጠንቀቁ። ቃል እግዚአብሔርን በዚህ ልክ እንደ ቅርጫ ተከፋፍሉት። አንድ ክርስቲያን በዕለት ውስጥ ግዴታ መጸለይ የሚገባቸው ጸሎቶች አሉ። እነሱም ውዳሴ ማርያምና ዳዊት ናቸው። ስለዚህ እነሱን አባቶቻችን በፍትሐ ነገሥት ላይ ባስቀመጡልን መሰረት በከፋፈሉልን መሰረት እናነባለን እንጸልያለን እንጂ እንደዚህ አይነት እንቶ ፈንቶ በራሳቸው ስሌትና በራሳቸው ትምህርት ብድግ ብሎ ደስ ስላላቸው ቃሉ ላይ ሰላም የሚል ቃል ካገኙ ይሄ ለሰላም የተሰጠ ነው፣ ፍቅር የሚል ቃል ካገኙ ይሄ ለፍቅር የተሰጠ ነው፣ አቤቱ መከራ በዛብኝ ብሎ ደግሞ ቅዱስ ዳዊት ሲናገር ይሄ ደግሞ ለመከራ የተሰጠ ነው እያሉ የቅዱስ ዳዊትን መዝሙር እየመነዘሩ እንደፈለጉ የሚናገሩ ሰዎች አሉ። መምህራንን ብለው እያታለሏችሁ ነው። በጎ ምክር አስመስለው ክፉ ነገር እየመከሯችሁ ነው። ስለዚህ ከነዚህ ሰዎች ተጠንቀቁ። ፍትሐ ነገሥት ላይ በተቀመጠው መሰረት መዝሙረ ዳዊትን ድገሙ፣ ውዳሴ ማርያምን አድርሱ። ከዚህ በተለይ እንደዚህ አይነት ፍልስፍናና እንደዚህ አይነት ስንፍና አትቀበሉ ለማለት ነው። ውድ የተከበራችሁ የዜና ሰማያት ተከታታዮች መርሃ ግብራችን የዛሬው ቪዲዮ ይህን ይመስል ነበረ። በጣም ትልልቅ ቁም ነገርና ትምህርት እንዳገኛችሁበት ተስፋ እናደርጋለን። አዲስ የሆናችሁ ሰብስክራይብ እንድታደርጉ፣ ቪዲዮውን ላይክ እንድታደርጉና ለሰዎች እንዲደርስ ደግሞ ሼር እንድታደርጉ በእግዚአብሔር ስም እናሳስባለን። ወስብሐት ለእግዚአብሔር። ሰላም ያገናኘን። ክንዴ ጌታዬ እፎይ ልበል ልዘምር ሆነኛል ጌታ ክብር እፎይ ልበል ልዘምር ሆነኛል ጌታ ክብር የማይሸረሸር አለቴ የማይናጋ መሰረቴ ኢየሱስ ክርስቶስ ሞገሴ አንተነ የጽድቅ ልብሴ